ሰላም ለእናንተ ይሁን በመድር ዙሪያ ያላችሁ ቅዱሳን የጌታ ቤተሰቦች በሙሉ እንዴት ናችሁ? ሰላማችሁ ይብዛ። ዛሬ ደግሞ የጸሎት መስመራችን ላይ ገብተናል። ክብር ለጌታ ይሁን። ዛሬ የአንድ ነገር እናገርና አብረን እንጸልያለን። ወንጌላዊ ተረጋሽ ነን ከካናዳ ከቫንኮቨር። ዛሬም እንደ ልማዳችን እንጸልያለን። ጌታ ተመልሶ እስኪመጣ ድረስ ሁሉ ጊዜ በጸሎት እንተጋለን። በጸሎት ብዙ ተአምራት ይሰራል። ነገሮች ይቀየራሉ። ክብሩን እግዚአብሔር ይውሰድ። ኤፌሶን ምዕራፍ 6 ቁጥር 11 ላይ እንደዚህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንድቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የእግዚአብሔርን ዕቃ ጦር ልበሱ የሚለው ላይ ነው ዛሬ ተናግሬ። የእግዚአብሔር ዕቃ ጦር ያስፈልገናል። የሰው ዕቃ ጦር ያው የሚታይ ዕቃ ጦር ነው። ታውቃላችሁ አይደለ? መትረየስ፣ ጠመንጃ፣ ሽጉጥ፣ ዱላ ምናምን ነው የሰው ዕቃ ጦር የሚታይ ነው። የእግዚአብሔር ዕቃ ጦር ግን የሚታይ ነገር አይደለም። ለምን? የምንዋጋው ከሚታዩ ነገሮች ጋር አይደለም፣ ከርኩሳን መናፍሳውያን ጋር ነው። ምን ይላል? የዲያብሎስን ሽንገላ ትቃወሙ ዘንድ ይላል። የዲያብሎስ በሽንገላው ከመጀመሪያ ሔዋንን የጣለው በሽንገላው ነው። አስመስሎ ሸንግሎ ምንም አትሆኝም፣ ምንም በቃ ምንም አትሆኝም፣ ብትበይ ይሻልሻል ብሎ መልካም መስሎ ነው የቀረበ። ዲያብሎስ ሁልጊዜ ሽንገላ አለው። እንደ ሰው ደግሞ እንዳንቃወመው አይታይም። ከዛ የተነሳ የእግዚአብሔር ዕቃ ጦር ያስፈልገናል። መንፈሳዊ ዕቃ ጦር መልበስ አለብን። ለምን መሰላችሁ? በምድር ላይ ጌታ ያስቀመጠን እንደ ወታደር ነው ያስቀመጠን። ለዚህ ምድር እንደ ወታደር፣ ለቤተ ክርስቲያን እንደ ወታደር፣ ለወገኖች ሁሉ እኛንን ተዋክተን የምናስጥለው። ካለበለዚያ ምድር ትበላሻለች ቅዱሳን ባይኖሩ። ዲያብሎስ ምድርን በሽንገላ ያሽመዳምዳት ነበር። እኛ ያለና አይችልም አሁን። እና ልንገራችሁ የእግዚአብሔር ዕቃ ጦር፣ የእግዚአብሔር ዕቃ ጦር ማለት የማይታይ ነው። ኤፌሶን 6 ላይ አለ። ዛሬ ሼር አደርጋችኋለሁ። ከዛ እሱን ለብሰን እንደ ወታደር እየተዋጋን ዲያብሎስን እንዋጋለን። ማን ነው እሱ ስንል መጋደላችን ከደምና ከስጋ ጋር አይደለም ይላል። መጋደላችን የምንጋደለው ሐዋርያ ጳውሎስ ሲናገር ደም እስከ መፋሰስ እንጋደላለን ይላል። እንጋደላለን። ለምን መሰላችሁ? ራእይ 12 ላይ እንደዚህ ይላል፣ ዲያብሎስ ይላል ሰይጣን ይላል ዘመኑ እንዳለቀ አውቆ በታላቅ ቁጣ ወደ እናንተ ወርዷል። ቁጣ ላይ ነው ያለው በዚህ ሰዓት። እሱ በምድር ዙሪያ እየተቆጣ ምድርን ለማጥፋት ፈልጋል። ቅዱሳንን ለማጥፋት፣ ቤተክርስቲያንማ የጌታ ሙሽራ አይደለች፣ ሊያጠፋት ይፈልጋል። ስለዚህ ተቆጥቷል። ለምን? ዘመኑን እሱ ያውቃል፣ እንዳለቀ ያውቃል። ከዛ የተነሳ እኛ መታጠቅ አለብን። ከበፊት ይልቅ መነሳት አለብን፣ መዋጋት አለብን። ውጊያችን ከደም ከስጋ ጋር አይደለም፣ ከሚታይ ጋር አይደለም። የሁላችሁ ሰዎቹን ክፉ ሲያደርጉባችሁ እኮ ከኋላቸው ተደብቆ እንጂ ሰው ክፉን ሊያደርግላችሁ ፈልጎ አይደለም። ዲያብሎስ ክፋት አለው፣ ጊዜ አመጽ አለው፣ ማጥፋት። ሌባው ይላል ጌታ ኢየሱስ ሊያርግ፣ ሊያጠፋ፣ ሊገድል ነው የሚመጣው እንጂ ስለሌላ አይመጣም ይላል። ስለዚህ እንዋጋዋለን ልላችሁ ፈልጌ ነው። እና የክፋት መናፍሳውያን ሰራዊት ይላል። ውጊያችን ከመናፍስቶች ጋር ስለሆነ መንፈሳዊ ነው። የእግዚአብሔር መንፈሳዊ ዕቃ ጦር ያስፈልጋናል። መንፈሳዊ ዕቃ ጦሮችን ትንሽ ተናግሬ ዛሬ እነሱን እዋጋቸዋለሁ። ምድርን ለማበላሸት የሚፈልጉትን፣ ትውልድን ለማጨናገፍ የሚፈልጉትን፣ የሚገዳደሩትን አጥፊ መልአክ ይባላሉ። ዲያብሎስ ነው እሱ። እሱን እቃወማለሁ ዛሬ ማለት ነው። የጨለማ ዓለም ገዢ ተብሎ ተጽፏል። ጨለማ ለማድረግ ምድረቷ ላይ ማጨለም፣ ማጥፋት ማሳባቸው። ስለዚህ እንቃወማቸው። የእግዚአብሔር የጦር ዕቃ ምንድን ነው ሲባል በመጀመሪያ እንደዚህ ይላል። ከዛ ዝቅ ብሎ ኤፌሶን 6 ላይ ወገባችሁ በእውነት ታጥቃችሁ ይላል። አንዱ እውነት ነው። እሱ የውሸት አባት ስለሆነ እኛ እውነተኞች ሆነን ስንቀርብ አይችልንም። ጌታ ኢየሱስ እኔ መንገድም እውነትም ሕይወትም ነኝ አለ። እውነት ክርስቶስ ሲሆን፣ እውነት እግዚአብሔር ሲሆን፣ ውሸት ሁል ጊዜ ዲያብሎስ ነው። የውሸትን ነገር ስትካፈሉ የዲያብሎስ ሁል ጊዜ አለበት። የውሸት አባት ተብሎ ተጽፏል። ስለዚህ
ወገባችሁን በእውነት ታጥቃችሁ ይላል። ሁል ጊዜ እውነተኞች መሆን ማለት ነው። ሌላ ትርጉም የለውም ወገኖቼ። ቅዱሳን ሁል ጊዜ በእውነት ተመላለሱ። እውነተኛ ስትሆን የውሸት አባት አይችላችሁም፣ አይችልም። ውሸት ነው እሱ የሚችለው፣ ውሸተኞችን ይከታተላል። ስለዚህ በእውነት ታጥቃችሁ ይላል። ሌላው ምን ይላል? የጽድቅን ጥሩር ደግሞ ለብሳችሁ ይላል። የጽድቅ ጥሩር ለብሳችሁ ይላል። የጽድቅ ጥሩር እዚህ ላይ ነው የምንለበሰው። ምንድን ነው ሲባል ልብ እንዲሸፈን እና ልባችሁ ንጹህ ይሁን፣ ዲያብሎስ እንዳያገኘው ልባችሁ በንጽህና ያዙ ማለት ነው። ሌላ አድርጎ የለውም ወገኖቼ። የጽድቅ ጥሩር ወታደሮች እዚህ ጋር የሚለብሱት ነገር ነው። ልባቸው እንዳይወጋ፣ ልባችሁን ለሌላ እንዳትሰጡ፣ ልባችሁን ጠላት እንዳያገኘው፣ ልባችሁ ንጹህ ይሁን፣ ልባችሁ ለክርስቶስ ይሁን። ክርስቶስ ሁል ጊዜ ልብን ነው የሚያየው፣ ልብ ይፈልጋል። ልባችሁን ሰይጣን አይወቀው፣ አግኘው። ልባችሁ ውስጥ ክፉ ነገር አታስገቡ፣ አመፃ አታስገቡ፣ ክፋት አታስገቡ። ልባችሁ ንጹህ ይሁን፣ ልባችሁ ለክርስቶስ የተሰጠ ይሁን እና እኔ ልብን አያለው አለ ጌታ። ዳዊትን ሲቀባ ሳሙኤል ወደ ዳዊት ቤት ሲሄድ አይታችኋል አይደል? ሌሎቹ መጥቶ ሲደራደሩ ልባቸው በሌላ ነገር የተጠባጠበ ሲደራደሩ ኖ እነሱን አይደለም እግዚአብሔር ፊትን ሳይሆን አለ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሁልጊዜ ልብን ያያል። ልባችሁ ሲቆሽሽ ቶሎ ንስሐ ግቡ። ልባችሁን የዲያብሎስ ሐሳብ ስለሚያገባበት ተጠንቀቁ። ዲያብሎስ ይሁዳን መጀመሪያ አልገባበትም እኮ፣ መጀመሪያ ሐሳብ አገባበት። ልቡ ሁሉ ጊዜ በቃ ገንዘብ መከጀል ጀመረ። ልቡ ክፉ ነገር መጠንጠን ጀመረ። ስለ ልባችሁን ጠብቁ ማለት የጽድቅ ጥሩር ማለት እዚህ ጋር የሚደረግ ልብ የሚጠበቅበት ማለት ልባችሁን ጠብቁ። ሌላው ምን ይላል? የሰላም ወንጌል ተጫምታችሁ ይላል። የሰላም ወንጌል እኛ የምናመልከው ይሄ ወንጌል የዳንበት ወንጌል የሰላም ነው። ሁል ጊዜ ሰላም፣ እኛ ባለንበት ሰላም አለ። ሰላም ነው ለሰዎች የምንሰጠው፣ በሰላም ነው የምንንቀሳቀሰው። ለምን? የሰላም ወንጌል ነው፣ የሚያድን ወንጌል፣ የሰላም ወንጌል። ጌታ ኢየሱስ ክርስቶስ መጥቶ ለሰው ሁሉ የሞተበት ወንጌል ማለት ወንጌል የያዘ ሰው ሁል ጊዜ ሰላም ይዟል እና የተጫማን የቆምነው በወንጌል ነው። የዳንበት ወንጌል ሰውን ሁሉ የምናድንበት ነጥቀን የምናወጣበት የሰላም ወንጌል ተጫምታችሁ ማለት ወንጌልን ሁል ጊዜ የዳናችሁበትን ወንጌል አስቡ፣ ያዙ። እኛ ልዩ ሕዝብ ነን እያለ ነው እና የሰላም ወንጌል እንጫማለን። ዓላማችን የምንቆምበት ወንጌል ነው። ወንጌል እውነት ነው። ወንጌል ጽድቅ ነው። ወንጌል ክርስቶስ ነው። ወንጌል ሃሌሉያ የክርስቶስ ኢየሱስ ማብራት ነው ማለት ነው። ስለዚህ ክብር ሁሉ ለኢየሱስ ሲሆን የሰላም ወንጌል ማለት የሰላም አምላክ አይደለ? እግዚአብሔር የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል ይላል። ስለዚህ የሰላም አምላክ ከእኛ ጋር አለ። ወንጌላችን የሰላም ወንጌል ነው። ወገኖች ሰላም ፍጠሩ። ሰላም ሁልጊዜ ከሰው ጋር ሰላምን ይዞ መጥቷል ጌታችን ኢየሱስ ክርስቶስ። አመፀኞች ናቸው ከኛ ጋር የማይተባበሩ ክፉዎች፣ የዲያብሎስ ወገን የሆኑ እንጂ ከወገኖች ጋር ሁልጊዜ ሰላም። ለምን? ወንጌላችን የሰላም ወንጌል ነው። ክብር ለጌታ ይሁን። ሌላው ኤፌሶስ 6 ላይ ብለው ሌላው ምንድነው? የእምነትን ጋሻ ይላል። የእምነት ጋሻ። እምነቴ ደግሞ ጋሻ ታውቃላችሁ፣ ወታደሮች ጋሻ እንዲህ የሚመክቱበት ማለት ነው። እምነታችን ዘላለማዊ ነው። በክርስቶስ ላይ የቆምነው በእምነት ነው። እምነታችሁን አታስነኩ። እምነት እንዳላችሁ ስታውቁ ዲያብሎስን ታሸንፋላችሁ። በጭራሽ አይችላችሁም። ዲያብሎስ ያውላችሁ በሚታይ ነገር ሊያታልላችሁ ፈልግ። እኛ ደግሞ በእምነት እናምናለን። ዛሬ የሌለው ነገ ይመጣል። እግዚአብሔር ከኛ ጋር ነው። እግዚአብሔር መንፈስ ነው። የሚያመልኩት በእውነትና በመንፈስ ያመልኩታል። አምላካችን በሰማይ የዘላለም መኖሪያ አዘጋጅቶልናል። እናምናለን። እስከ ሞት ድረስ የታመንኩ ሁን። ሃሌሉያ። በዘመን መጨረሻ በዕጣ ክፍል ትቆማለህ ተብሎ ተጽፏል። እባክህ እምነታችሁን ሁል ጊዜ ጠብቁ። ማመንና አለማመን፣ እስራኤላውያን በምድረ በዳ የቀሩት አለማመናቸው ነው። ካሌብ ጥሶ የሄደው በእምነቱ ነው። እምነት ትልቅ ነገር ነው። እምነታችሁን አንሱ።
እምነት ደግሞ ከመስማት ነው፣ መስማትም እግዚአብሔር ቃል ነው ይላል። እግዚአብሔር ቃል አንብቡ፣ እምነታችሁ ያድጋል ሁሉ ጊዜ። ስለዚህ የመጨረሻውን ልናገርና ጸልያለሁ። የመንፈስን ሰይፍ ያዙ ይላል። እርሱም የእግዚአብሔር ቃል ነው። የመንፈስ ሰይፍ ያስፈልጋል እና የእግዚአብሔር ቃል ይላል በሁለት ወገን እንደተሳለ ሰይፍ ነው ይላል የእግዚአብሔር ቃል። ስለዚህ የመንፈስ ሰይፍ የእግዚአብሔርን ቃል ሁሉ ጊዜ አንሱ ይላል። የመንፈስ ሰይፍ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላልና ሰይፍ ደግሞ ይሄ የመንፈስ ሰይፍ የእግዚአብሔር ቃል እንደ ሌሎቹ መከላከያ ሳይሆን ማጥቂያ ነው። እናጠቃለን። ጌታ ኢየሱስ ክርስቶስ በቃሉ አጠቃው። ጌታ ኢየሱስን ከጥምቀት ከወጣ በኋላ ከጾመ ከጸለየ በኋላ ከ40 ቀን በኋላ ሉቃስ 4 ላይ ታገኛላችሁ። ሰይጣን ሊፈትነው መጣ ይላል። ይህን ድንጋይ እንጀራ አድርግ ትችላለህ ብለው ልፈታተነው፣ በአምላክነቱ ልፈታተነው ሲመጣ ሄድ ሰው እንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣው በእግዚአብሔር ቃል እንጂ እና በእንጀራ ብቻ አይደለም አለ። ወርቄስ ገደለኝ ሄድ አንተ ሰይጣን አለ። በቃ በእግዚአብሔር ቃል እንደተጻፈ እያለ በእግዚአብሔር ቃል መታው። ለጊዜው ከሱ ሄደ ይላል። አልቻለም። በእግዚአብሔር ቃል ነው የምንዋጋው። ቃሉ ሕያው ነው። የእግዚአብሔር ቃልም መንፈስም ነው ወገኖቼ። እግዚአብሔር በቃሉ ይሰራል። ቃሉን ዝም አትበሉ። ሌላ ነገር ላይ ጊዜ አታጥፉ። ቃሉን አንብቡ፣ አጥኑ። ሁሉ ጊዜ እንደ ቃሉ ጸልዩ። እንደ ቃሊ ብላችሁ ያዙት። እግዚአብሔርንም ቸር ነው እግዚአብሔር። እንደ ቃሉ ነው እግዚአብሔር። ቃሉ ሕያው ነው እና ቃሉን በምንይዝበት ጊዜ ቃሉ ደግሞ ማጥቂያ ነው። እናጠቀዋለን። አሁን መከላከል ብቻ አይደለም ዲያብሎስን እየተከላከለን ስም አትንካኝ ብቻ ሳይሆን ገልጠነው እንወጋዋለን፣ እንመታዋለን። ለምን? የክርስቶስ ኢየሱስ ስም ተሰጥቶናል። ቃል ውስጥ ነው ያ ስም ያለው አይደል እንዴ? የኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧል። ስለዚህ እኛ በወደደን በርሱ ካሸናፊት በላይ አድርጎናል። ይሄን ሁሉ የሚነግረን ቃሉ ነው። ቃሉን ካላወቃችሁ ትሸነፋላችሁ። ኖ ዲያብሎስ ድል ፈንታ እንዳያገኝ እናንተ ዘንድ እኔ ዘንድ እንመታዋለን። ስለዚህ ወገኖቼ ዘመኑ እንዳለቀ አውቆ ጥቂት እንደቀረ አውቆ በታላቅ ቁጣ ወደ ምድር ወድቋል። ለምን? በምድር እየሰራ ያለውን ሰው ብቻ ይመስላችኋል? ያስጨንቃል። መንግስታት ብቻ ይመስላችኋል? እነ ትራምፕ ብቻ? ኖ አይደለም። እነ ሌላ ነገስታት እነሱ ብቻ መሳሪያቸው ብቻ ዲያብሎስ ነው ሁሉንም እየሰራ ያለው። ሰው የሚያለቅስበትን መንገድ ይፈልጋል። ከተማ የምትጠፋበትን መንገድ ይፈልጋል። ቤተክርስቲያን አቅም የምታጣበትን መንገድ ይፈልጋል። ክፉ ሁሉ ከሰይጣን ነው። ሻቶ ማራባ ጋላራዲያ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ የናዝሬቱ ኢየሱስ ተገልጧል። ስለዚህ ዲያብሎስን ሽንገላውን እንቃወማለን። በሽንገላ ዙሪያችንን ያደባል ሁሉ ጊዜ። ይሄም የለሽም እንደዚህ አይነት ይሆንልሻል ምናምን ይላል። ተራ እኛ ሰማያውያን ነው። ምንዋጋ በእግዚአብሔር ዕቃ ጦር ነው። ዕቃ ጦራችን ሰማያዊ ነው፣ መንፈሳዊ ነው። መንፈሳዊ ነገር ስትታጠቁ እንደ ወታደር አይችላችሁም። ዲያብሎስ ደግሞ ያያል የታጠቀ ማን እንደሆነ ያልታጠቀ ማን እንደሆነ ስለሚያይ እንዳጠቃችሁ ወገኖቻችን እንዳይጠቁ፣ ከተማ እንዳትጠቃ፣ ገጠር እንዳይጠቃ፣ ፍሬያማ እንድትሆን ምድር የተሰጣትን ስር የተባለችው መስራት እንድትችል ይሄን ማዘዝ የምንችል እኛ ነን። ካለበለዚያ ያጭ የዚህ ዓለም ገዢ ያዛቸዋል። ማሻላ ካንቶ ንቁ በጌታ በኢየሱስ ስም። የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብቻ ሳይሆን ደግሞ አንሱ ይላል። አንሱ ዕቃ ጦሩ አላችሁ። ምንድነው የጎደለኝ ብላችሁ አስቡ እና የመንፈስ ሰይፍ የመዳንን ራስ ቁር ይላል። ሐሳብ ማለት ነው። ራስ ቁር አላቸው ወታደሮች። ይሄ በሮም ወታደሮች ምሳሌ የተጻፈ ነው እዚህ ላይ ያለው ኤፌሶን 6 ላይ ያለው የራስ ቁር አድርጉ። ለምን? ሐሳብ ያገባባችኋል። የራስ ቁር ማለት ሐሳባችሁን ጠብቁ ማለት ነው። ሐሳብ ይኖር ጊዜ ጠብቁ። ይሄ ከእግዚአብሔር አይደለም፣ ይሄ ያልተጻፈ ማለት ነው። ዲያብሎስን በኢየሱስ ክርስቶስ ስም እንቃወማለን። ዛሬ እንጸልያለን፣ ለምድር እንጸልያለን። በተለይ አሁን ለማጥፋት በረዶችን ያዛል። በውጭ ሀገር በተለይ
ከተማውን ለማጥፋት በእውነት ለማሰቃየት ሕፃናትን ለማሰቃየት ወጣት ትውልድን ለማጨንገፍ ክፋትን ያደርጋል። በእውነት ሱሰኝነትን ይልካል በምድር ላይ ዝሙትን ይልካል፣ ስካሪን ይልካል። ሰውን በቃ ያጨናግፋል፣ ያጣላል፣ ያለያያል፣ ክፋት ያደርሳል። ይሄን የሚከላከል ማን ነው? አሁን የሚከላከል አለ ተብሎ ተሰሎንቄ ምዕራፍ 2 ላይ ተጽፏል። ማናቸው? እኛ በ7 ዓመት መከራ በሙላት ይሰራል ስንሄድ ከተነጠቀን በኋላ። አሁን ያለን ግን መስራት አይችልም። ለምን? አሁን የሚከላከላል ማ እኔ ወንጌላዊ ተረጋሽ ትከላከላለች፣ እናንተ ትከላከላላችሁ። ቤተክርስቲያን አለች፣ ቅዱሳን አሉ፣ መንፈስ ቅዱስ አለ። አሁን የሚከላከላል መከልከል መቻል አለባችሁ። ለምን? ይቃጦር ለሰና ክብር ሁሉ ለኢየሱስ ይሁን። ማካራቦ ሳንዳ እንጸልያለን ከደጋ የሰራዊት ጌታ እግዚአብሔር በዚህ ሰዓት ኃይል አልብሰን ጌታው እኔንና እህቶቼ ወንድሞቼ ቤተክርስቲያን ላይ የእግዚአብሔር ኃይል ይምጣ። የእግዚአብሔር ኃይል ጌታ ሆይ የዲያብሎስ ምሽግ ሊያፈርስ የሚችል የእግዚአብሔር ኃይል እንዲወድቅብን ጸልያለሁ፣ እንዲወርድብን ጸልያለሁ። የሰራዊት ጌታ እግዚአብሔር በዚህ ሰዓት እጅን ላክ ጌታው፣ እጅን ላክ ጌታው። በምድር ዙሪያ ምድር ዓለም ማለቂያዋ እንደደረሰ ጊዜው እንዳለቀ አውቆ ጌታ እግዚአብሔር ሆይ የዚህ ዓለም ገዢ በቁጣ ወደ ምድር ወርዷል። አባት ሆይ አንተ ደግሞ ልጆችን አቀብቴ እንድታስነሳ እንድታስታጥቅ ልጆች የቃጦር ማንሳት እንዲችሉ እንድታነቃ የጌታ መንፈስ እጸልያለሁ። የጌታ መንፈስ ቅዱስ አግዘን ጌታ ሆይ፣ እርዳን ጌታ ሆይ። በዚህ ሰዓት ለምናለሁ። እህቴን አስባት ጌታ ሆይ። በዙሪያ ያጎሳቆለ ያለ የተዋጋ ያለ አለመልበሱን አይቶ ወንድሜ አለመልበሱን አይቶ የቃጦሮቹን ሳይለብስ ክፍተት እየፈለገ ራፖታና ማዲያ ዲያብሎስ የሚውጠው ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ ተጽፏል። ለምንድን ነው የሚዞረው? ለመዋጥ፣ ለማጥፋት፣ ለመግደል፣ ስለሌላ አይመጣም እሱ። ስለዚህ በዙሪያቸው የሚዞረውን ዘንዶ በኢየሱስ ስም አርዳለሁ። በጌታ በኢየሱስ ስም ከይቴ ዙሪያ ውደቅ፣ ውደቅ በኢየሱስ ስም፣ በክርስቶስ ኢየሱስ ስም ከወንድሜ ዙሪያ በናዝሬቱ በኢየሱስ ስም ስራ ይፍረስ። ጌታ ሆይ የወንድሞቼ ቃጦር እንደገና ይታደስ፣ የቃጦራቸው እንደገና ይነሳ። ጌታ ሆይ የራስ ቁር ጌታ ሆይ የደረት ጥሩር ጌታ እግዚአብሔር የዘላለም አምላክ ሆይ የጽድቅ ጥሩራቸውን ይልበሱ ጌታ ሆይ። የመንፈስ ሰይፍ ይነሳ ጌታ ሆይ። የእግዚአብሔር ቃል ይሞሉ ጌታ ሆይ። በጌታ በኢየሱስ በእምነት ቀበቶ ይታጠቁ ጌታ ሆይ። እለምንሃለሁ የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እንድትረዳቸው ጸልያለሁ። የእምነት ጋሻ እንድትሰጣቸው በኢየሱስ መከታ እንድትሆናቸው እጸልያለሁ። ማሸለካንቶ የጨለማ ጉልበት አንተ ክፉ አውሬ ወደ ምድር የወረድ ልታጠፋ የመጣ ለመግደል፣ ለማጥፋት፣ ክፋት ለማድረስ፣ ለማጨናገፍ እውነትን ልታጠፋ የመጣ ዘንዶ በክርስቶስ ኢየሱስ ስም የታረድኩ በኢየሱስ ስም አለቃቸው እንደተመታ ባዩ ጊዜ ሁሉም ሸሹ ተብሎ እንደተጻፈ አለቃውን ይወጋለሁ። በምድር ዙሪያ አለቃ ሆኖ የተላከው በመዋቅር የሚሰራ በዚህ ሰዓት ጌታ እግዚአብሔር ሆይ መቶ አለቃ አለው፣ ሻለቃ አለው። እግዚአብሔር የዘላለም አምላክ 10 አለቃ አለው፣ ብርገደል አለው። እግዚአብሔር በተለያየ ነገር የሚሰራ የክፋት መናፍዛውያን ሰራዊት የተቃጠላችሁ በኢየሱስ ስም መዋቅራችሁ ይበላሽ፣ ኔትወርካችሁ ይበጣጠስ በኢየሱስ ስም። በዓለማት ላይ ኔትወርክ የዘረጋችሁ በኢየሱስ ስም ማሸካላ ፖራማ። ኢየሱስ እኮ ጌታ ነው። በዚህ ሰዓት የሚመታው እኮ የኢየሱስ ስም ነው፣ እኛ አይደለንም። ስለዚህ በጌታ በኢየሱስ ስም ስሙን እናነሳለን። በጌታ በኢየሱስ ስም ይቃጠላል። የመንፈስ ሰይፍ የእግዚአብሔር ቃል እውነት ነው። እግዚአብሔር ይሰራል፣ ዛሬም ይሰራል በምድር ዙሪያ። የእግዚአብሔር ቃል በምድር ዙሪያ በዚህ ሰዓት በኢየሱስ ክርስቶስ ስም ጌታ ሆይ
እንደ ወርቅ እግዚአብሔር ሆይ እንደ እግዚአብሔር ሆይ እንደ ሴፍ እንዲሰራ ጸልያለሁ። እንዲብረቀረቅ ጸልያለሁ። እንዲከብር ጸልያለሁ። ጌታ ኢየሱስ ሆይ ሕዝቢ ወደ አንተ እንዲመለስ ወደ ጸሎት እንዲመለስ በጸሎት ቦታ እግዚአብሔር ሆይ እንዲታጠቅ እንዲሞላ ኃይል እንዲያገኝ ጸልያለሁ። አቅም ሁን ለሕዝቢ እግዚአብሔር ሆይ እባክህ ሕዝቢ በተለያየ ችግር ውስጥ አለ። ጌታው ያ ዲያብሎስ የሰራውን ሁሉ ታውቃለህ። በዚህ ሰዓት አፍርስ ጌታው። ከይቶቼ ዙሪያ አፍርስ፣ ከወንድሜ ዙሪያ አፍርስ ጌታው። የዲያብሎስን ስራ ልታፈርስ መጥተሃል። አፍርሰው ጌታው፣ አፍርሰው። ይቴ ነጻ ትውጣ እግዚአብሔር። የሚያሳጣ ነገር ነገራቸውን በራቸውን የሚዘጋ መንገዳቸውን የሚዘጋ በሽታን የሚዘሩ እርግማን የሚዘሩ የክፋት ሰራዊት እናንተ ጋኔኖች፣ አለቆች፣ ስልጣናት፣ ኃይላት በጌታ በኢየሱስ ስም የተሽመዳመዳችሁ ሁኑ። ስራችሁ ይፍረስ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ ሐዋርያ ጳውሎስ። ኃይልን የሰጠን የናዝሬቱ ኢየሱስ የተባረከ ይሁን። ጌታው ቅዱሳን እንዳይነቁ እንዳይጸልዩ ያደረገ፣ ጌታው እንዳይተጉ ያደረገ፣ አንተን እንዳያውቁ ያደረገ፣ እንዲተኙ ያደረገ፣ እንደ ሰነፍ ቆነጃጅቶች ያደረገ፣ ዘንዶ ካባ ያለበሰ የእንቅልፍ ካባ የለቀቀ አዚም ያለቀቀ በጌታ በኢየሱስ ስም የተነቀለ ይሁን። ፍርስ እግዚአብሔር ይገስጽ። ጌታ ቅናት በኔና በይቶቼ በወንድሞቼ ውስጥ እንዲገባ ጸልያለሁ። ጌታ እግዚአብሔር መትጋት እንዲሆን ጸልያለሁ። መንቃት እንዲሆን ጸልያለሁ። ጌታ ሆይ ለዘላለም ሕይወት ለዘላለም ደስታ እንድንበቃ በመጣ ጊዜ ነቅቴን እንድንጠብቅ እባክህ እርዳን ጌታው፣ እርዳን ጌታው። ልጆችን አንቃ ጌታው፣ አንቃ። ዘመኑን ዋጁ ተብሎ እንደተጻፈ ዘመኑን እንዲዋጁ፣ ዘመኑ ምን ላይ እንደደረሰ እንዲያውቁ። ዲያብሎስ እንኳን ዘመኑን አውቆ ወረደ። ዘመኑን አውቆ ጌታ እግዚአብሔር ክፋት በምድር ዙሪያ እያወጀ ጦርነት እያወጀ አለ። ጌታ እግዚአብሔር የዘላለም አምላክ ሆይ በረዶ እያወጀ ብርድ እያወጀ ጌታ እግዚአብሔር ሆይ በእውነት የምድር መንቀጥቀጥ ጨለማ እያደረገ አለ፣ ያጣላ አለ። ጌታ ቅዱሳንን ዘመኑን እንዲያውቁ አግዛቸው፣ አግዛቸው። እንቁ በኢየሱስ ስም። ቤተ ክርስቲያን ትንቃ። በቤተ ክርስቲያን የሚያገለግሉ አገልጋዮች ስለ ክርስቶስ ዳግም ምጽአት ይስበኩ። አቅም ሆናቸው ጌታው። እውነት ይናገሩ ጌታው። እንዲሁ ትበላለህ፣ ትጠጣለህ፣ እንዲሁ ትጥሳለህ እያሉ ጊዜ አቃጥሉ። እባክህ እግዚአብሔር ሆይ ሰውን ያነቃቁ መስሏቸው እግዚአብሔር ቅዱሳንን አይግደሉ በኢየሱስ ስም። ቅዱሳን ንቁ፣ በጌታ በኢየሱስ ንቁ። እንደ እግዚአብሔር ቃል ነው። እግዚአብሔር እንደ ቃሉ ነው። ማንም አንሻፎ ስለሰበከ ሳይሆን እንደ ቃሉ። ቃሉ እውነት ነው። ሁሉ ጊዜ ቃሉ እውነት ነው። ቃልን ንጥር አድርገን አንዷን ብቻ ይዘን ወጥተን የምንናገረው ጉዳይ አይደለም። ከላይም ከታችም ይነበባል። አይሁድ አለው የሚባለው ለዛ ነው። ስለዚህ ወገኖች ሆይ እግዚአብሔር ምን ጊዜ ምን ሊያደርግ እንደሚችል አስተውሉ። ምን ሲሆን ምን እንደሚሆን አስተውሉ። በጌታ በኢየሱስ ስም እግዚአብሔር ማስተዋልን ጨምርልን፣ ጥበብን ጨምርልን። በዚህ መስመር ደግሞ ጸልያለሁ። በተለያየ ችግር ውስጥ ሆኖ ጌታ ሆይ በዚህ መስመር የሰማይ አምላክ ጸልይ ያልከኝ አንተ ነህ። እባክህ እለምናለሁ። ፈውስ ይሁን፣ ፈውስ ይሁን ጌታ ሆይ። ስጋ ይፈወስ፣ መንፈስ ይፈወስ፣ አገልግሎት ይፈወስ። በዚህ መስመር ወደ ሰው ሁሉ ድረስ ጌታ ሆይ። ቀንበር ይሰበር፣ ታሪክ ይቀየር ጌታ ሆይ። ጉብኝት የሚሆንበት መስመር ይሁን ጌታ ሆይ። ጌታ ሆይ ይሄ መስመር የሚያዳምጥ ሁሉ ከማንኛውም ችግር ነፃ ይውጣ። ይለምንሃለሁ። ለምኑ ይሰጣችሁማል ያልከን አንተ ነህ። ስለ ኢየሱስ ክርስቶስ ስለ እህቴ ለምናለሁ፣ ስለ ወንድሜ ለምናለሁ። ታሪካቸው ይቀየር። አንተን በሚፈልጉበት ነገር ጣልቃ ግባ እባክህ እግዚአብሔር። ይለምንሃለሁ። አንተን በሚጠብቁበት ነገር አይዘገይ እባክህ። መልስላቸው እባክህ፣ እርዳቸው እባክህ። እኔ ስለነሱ ጸልያለሁ። እኔ ስለነሱ በፊት ይቀርባሉ። የምህረት አምላክ ጉብኝት ይሆንላት። ለልጆቿ ጉብኝት ይሆን፣ ለቤቷ ጉብኝት ይሆን፣ ለትዳሯ ጉብኝት ይሆን። የሰማይ አምላክ ታሪክ ቀይር። ያጣችው ታግኝ ጌታው። የተዘጋባት እግዚአብሔር ይከፈትላት። ታማ ያለችው ትፈወስ ጌታው። ወንድሜ ይፈወስ ጌታው። አገልግሎት ያጣ ስራ ያግኝ ጌታው። አቤቱ የጨለመበት ብርሃን ይሁን አሁን በኢየሱስ ስም ብርሃን ይሁን። እኔ የዓለም ብርሃን ነኝ ያልክ ጌታ ኢየሱስ ብርሃን ለኢቴ ለወንድሜ ብርሃን ይሁን፣ ብርሃን ይሁን። ታሪክ ይቀየር ጌታው። አንተ ተአምራትን ታደርጋለህ
በእውነት ንፋስም መታኝ ዝናብም መታኝ ይሄ ሸለቆ ግን ውሃ ይሞላል ይሄ በእግዚአብሔር አይን ቀላል ነው ያ ለአንተ ሁሉ ቀላል ነው በእውነት ምድረ በዳ ላይ ውሃ ማፍለቅ ቀላል ነው ለአንተ እግዚአብሔር ሆይ ለአንተ ቀላል ነው በጌታ በኢየሱስ ክርስቶስ የይቴ ነገር ላይ የከበደው ለአንተ ቀላል ነው ፍጠን ጌታው የሌለውን እንዳለ አድርግ ጌታው የሌለውን እንዳለ ጥራ የዘላለም አምላክ ምህረት አድርግ ጎብኘን በጽድቅ መንፈስ ሙላ በእውነት መንፈስ ሙላ ትጋት ጨምርልን አጠንክረን አድሰን ጌታ ሆይ ሽማግሌዎችን አስብ ጌታ ሆይ በመልካም ሽምግልና በድል ወደ አንተ እንዲመጡ ጸጋን አብዛላቸው መጨረሻቸው እንዲያምር ለምናለሁ ጌታ እግዚአብሔር የሚያገለግሉ በአገልግሎታቸው እንዲበረቱ ጸልያለሁ ፍሬያማ እንዲሆኑ ጸልያለሁ በጌታ በኢየሱስም ጭንገፋ ይከልከል ፍሬያማ ሁኑ ይቶች ፍሬያማ ሁኑ በኢየሱስ አባ እኔ ለምናለሁ ፍሬያማ ይሁን ይቴ ፍሬያማ ይሁን ወንድሜ እባክህ ጌታው በፍሬ ባርከን ካለፈው ዘመን ልቅ የሚቀጥለው ዘመን ላይ ፍሬ በቤቷ ይታዘዝ ፍሬ በትዳሯ ላይ ይታዘዝ ፍሬ በልጆቿ ላይ ይታዘዝ ጌታው ያላገቡ ያግቡ ጌታው በእውነት ጌታ ያልወለዱ ይውለዱ ጌታው ምን ያጡ ያግኙ ጌታው ለኢትዮጵያ ምድር ይጸልያል የኢትዮጵያ ምድር አስብ ጌታው የጀመርከው ቀጥል ጌታው ተአምር ጀምረሃል ስለ ኢየሱስ ወደ ሰው ሁሉ ድረስ ጌታው ሰላም ይሁን ጌታው ጦርነት በኢየሱስ ስም የተከለከለ ይሁን በኢየሱስ ስም ሞት የተከለከለ ይሁን ወጣት ትውልድ በኢየሱስ ፍሬያማ ይሁን በኢየሱስ አይኖቻቸው ይከፈል ጌታው ከተፈጠሩለት ነገር ጋር አገናኛቸው in the name of Jesus በተራ ምድር ያለው ችግርና ጭንገፋ የተከለከለ ይሁን በኢየሱስ ስም ሞት የተከለከለ ይሁን ሰላም ይሁን ጌታው በምድር ዙሪያ ያሉ ቅዱሳን ጌታ እግዚአብሔር የተባረኩ ይሁኑ በምድር ዙሪያ ያሉ አበሾች ጌታ ኤርትራውያን ኢትዮጵያውያን በተለያየ ስፍራ የተሰደዱ ያሉ ምህረት ይሁን ምህረት እባክህ ጌታው በዚህ ሰዓት ጉብኝት ይድረሳቸው እለምንሃለሁ የተከፈተ ሰማይ ይሁን የሰማይ ቅድ ለልጆች ይምጣ በኢየሱስ ስም ይውረድ በሰማይ ያሰብከው ማሻቃላ ቦራማንዲያ ፈቃዱ በሰማይ እንደሆነ እንደዚሁም በምድር እንዲሆን ጸልዩ ያልከን ፈቃዲ በሰማይ እንደሆነ እንደዚሁም በምድር ይሁን እንደዚሁ ለልጆች ይሁን ለእህቶች ለወንድሞች ይሁን ቤተክርስቲያን እንደማንቀ ጌታው ቤተክርስቲያን አንተን ታውጅ ወንጌል ይዛ ትውጣ የወንጌልን የምስራች ተናገር ብርሃን ትሁን ጌታው ጫው ትሁን ጌታው ከቤተክርስቲያን ጋር ቆም ጌታው ስለ ኢየሱስ ሙሽራይቱን አዘጋጅ በመጣ ጊዜ በኢየሱስ ታቃ ተዘጋጅታ እንድትጠብቅ እለምንሃለሁ ከጥፋት ልጅ በቀር ማንም አይጠፋም ያልክ ጌታ ማንም አይጠፋ እባክህ ጌታ ሁሉን ሰው አንቃ ሁሉን ሰው አዘጋጅ በሚዲያ የሚያታልል የጨለማ ኃይል በኢየሱስ ስም የታሰረ ይሁን በሚዲያ በተለያየ ነገር የሚዋሹ የክፋት ኃይል አጋንንቶች ጌታ እግዚአብሔር ሆይ በኢየሱስ ስም የፈራረሱ ይሁን የተሻሩ ይሁን የሰው ልብ የሚሰርቁ ጌታ እግዚአብሔር በቲክቶክ ጌታ እግዚአብሔር ሆይ በሚዲያ የሰማይ አምላክ እግዚአብሔር ሆይ በፌስቡክ ጌታ እግዚአብሔር ሆይ በኢንስታግራም በተለያየ እግዚአብሔር ሆይ በዩቲዩብ የተለቀቀ የጨለማ ጉልበት የዲያብሎስ ኃይል የሰይጣን መልእክት የታሰረ የፈራረሰ የከሰመ ይሁን አሜን በል ኢየሱስ ያድናል ኢየሱስ የዘላለም ሕይወት ሊሰጣን ከሰማይ ሰማያት ወርዶ ሰው ሆኖ ደሙን አፈሰሰ ከሰው ሁሉ በታች ሆነ ባሪያም መልክ ለብሶ ሞተ ከዛ ሞትን አሸንፎ ነገራችንን ቀይሮ ተነሳ ወገኖች ሆይ ሕይወት ቀልድ አይደለም ሕይወት የዘላለም ነው ንቁ በጌታ በኢየሱስ ከክርስቶስ ጋር ዕለት ተስማሙ በድላችሁ ከሆነ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል እንደገና አድሱ ነገራችሁ ተነሱ እግዚአብሔር ከእናንተ ጋር ነው እግዚአብሔር አይጥለን ብሎናል ቃል ገብቶልን ሄደ የታይቱ ሊሄድስ ወላጅ እንደሌላችሁ ልጆች አልተዋችሁ ወደ እናንተ ይመጣሉ እንደገና መጣለሁ ብሎ ሄደ ስለዚህ ሁሉ ጊዜ ከእናንተ ጋር ነው ደሞ ተመልሶ ይመጣል ጌታ ኢየሱስ ስለዚህ በርቱ እንጸልያለን ሁሉ ጊዜ እንበረታለን እግዚአብሔር ከኛ ጋር ነው ሰይጣን የውሸት አባት ነው ምለውን አትስሙ ምድር ልትጠፋ ነው ማንም አጠፋትም ጌታ ኢየሱስ ተመልሶ ይመጣል ቤተክርስቲያንን ይወስዳል ከዛ የ7 ዓመት መከራ አለ ለሰነፎች ለሚቀሩ ሰዎች
ከዛ ቁጣ አለ። ከዛ በኋላ ደግሞ ከ7 ዓመት በኋላ ተመልሰን እንመጣለን ከክርስቶስ ጋር። 1000 ዓመት መንግስት አለ። በምድር እንነግሳለን ወገኖቼ። ኢየሱስ ጌታ ነው። ቃሉ ሕያው፣ ቃሉ እውነት ነው። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ፣ ለእግዚአብሔር አንድ አምላክ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላምን ይስጣችሁ። እኔም ተጋለሁ፣ እናንተም ትጉ። እንገናኛለን። ጌታ ሲያገናኘን እንገናኛለን። ሳምንት ደግሞ በዚህ ጊዜ እንገናኛለን ወገኖች። እግዚአብሔር ይባርካችሁ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ርዕሳችን የዛሬው ይሄ ነበረ። ባረኩ።